ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ የቲክቶከሮቹን አለባበስ አቃቂር እናውጣለት። ከአንድ እስከ 10 እንሰጣችኋለን። ወደ ቪዲዮ እንግዲህ ከወደድኩት ጀምሬያለሁ። ከሉዓል ልብስ በጣም ነው የወደድኩት ልብሱን። እንዳለ ዲዛይኑ በጣም ነው የሚያምረው። እንደን ጎልደን መሆኑ ጸጉሯ ጎልደን ነው። ሜካፓን ይዩት በጣም ነው የሚያምረው። በጣም ይሄን 10 ከ10 በቃ ወድጄዋለሁ። እዛ ላይ ከነበረው ላይ የወደድኩት የሉዓልን ነው እና የጓደኞቿም ያምራል እያልን እንቀጥላለን። የእሷን በቃ 10 ከ10 በጣም ነው የሚያምረው እና ክሬቲቭ መሆኑ አይ ቲንክ እንትኗ ላይ ዩቲዩቧ ላይ ቡናን ለማመልከት ነው ምናምን ብላለች። በጆንያ እያለና ምናምን ከለሩ ብላለች። አይ ዶንት ኖ ግን በጣም ነው የሚያምረው። አንደኛ ነው ብያለሁ። ሌላኛውን ደግሞ እንዲህ ቀጣይ ደግሞ የሊናን እናያለን። ሊና ሜካፓ፣ ልብሱ፣ ኮፍያው በቃ በደንብ እንደተዘጋጀችበት ያስታውቃል። ሜካፓ በተለይ በጣም የሷን ደግሞ ሞር የወደድኩት ከልብሱ ራሱ ሜካፓ ሉክ አት ዘ ፌስ በጣም ነው የሚያምረው። ይሄ አይኑ አካባቢ ያለው ነጩ ነገር ምናምን በጣም ነው የሚያምረው። የእሷን በጣም ያምራል። እሷን በቃ 10 ከ10 ምንም ማድረግ አልችልም። የሁለቱም ያምራል። ቀጣዮቹን እስቲ እየቀነስ እንሄዳለን። የዩቲና ስም ያምራል። ዲቴሎቹ ሞር ሂጃባ የገባበት አገባብ በጣም ያምራል። በቃ ንግስት መስላ ነው የመጣችው። ያምራል በቃ ሁሉ ነገሩ በተለይ ሞር ሂጃባ የገባበት ሜካፓ፣ ጸጉሯ ሁሉ ነገር ፊት አርኳል። የእሷም ያምራል። ጤና ነፍቴን በቃ 10 ከ10 ሰጥተናል። ለሷ ምንም ማድረጋቸው ዛሬ እንዳለ 10 ከ10 ልናንበሸብሻቸው ነው። ቀጣዩ ደግሞ የህሊና ነው። የሁሉም ያምራል። ሄሯ፣ ጸጉሯ፣ ልብሱም ያምራል። ኋላ የተበተነውም ነገር ያምራል። ግን ያን ያህል ለየት ያለና ክሬቲቭ ነው ለማለት ትንሽ ይከብዳል። 8 ከ10 እንስጣት በቃ 8 ከ10። ቀጣይ ደግሞ የባምቢን ስንቀጥል ያምራል ሼፓ ምናምን ግን እዝና ክሬቲቭ ኢቭን ጫማን 16,000 ብር የገዛሁት ምናምን ስትል አይቻታለሁ ቲክቶክ ላይ። ግን ያን ያህል ለየት ያለ ነገር አይደለም። የእሷም 8 ከ10 ከዚህ የተሻለ ነገር ማድረግ ትችል ነበር። 8 ከ10 ሰጥተናታል። የበምኒን ደግሞ እንደምናየው አፍሪካ መስላ መታለች። ጸጉሯ ለየት ያለ ነው። ጸጉሯን ወድጄዋለሁ። ከዛ ውጭ ግን ልብሱ ኖርማል ነው። ሻሹ ምናምን ጥፍሯም ያው እንደለመደችው ነው ያሳደገችው። ያን ያህል ረዥሙን ጥፍር ነው ያደረገችው። ግን ኖርማል ነው እሱ 6 ከ10። ይሄኛው ደግሞ የፊዮና ነው። የፊዮና ያምራል። ጀስት ኖርማልም አይደለም ቀለል ያለም አይደለም ከበድ ያለም አይደለም። የሆነ ነገር ግን ያምራል። 8 ከ10 8 ከ10 መስጣት 8 ከ10። የጃኒ ደግሞ ያምራል። ግን ብዙዎቻችሁ ስትቃወሙት ነበር። እውነት ነው። ምዕራባውያኑን ይመስላል ይሄ ሜት ጋላ ላይ ምናምን የሚመስሉት የሚለብሱትን። እሱም ይቅርታ ጠይቋል። ግን አምሮበት ነበር። የማይካደው ነገር እሱ ነው። አምሮበት ነበር። 8 ከ10 እንስጠው። ቀጣዩ ደግሞ የስጢፎኖ በጣም ያዝናናኝ ነው። አንድ ቲክቶከር ስትሰጥበት ሀሳቧን ምንድነው አለባበስ ሲባል ካጠገብ ያለችው እንግዲህ ጀበና አድርጋለች። እኔ ደግሞ ነጭን የለበስኩት ሲኒ ነኝ ብሏል። እና ከፊት ለፊት ግንባሩ ላይ ያወጣው 2 ጸጉር ቡና 2,000 ብር መግባቱን ያበስራል ብለዋል። አዶኖ ሹር አይደለሁም ግን አስቆኝ ነበር። ያምራል። ብዙም ለየት ያለም አይደለም። የልጅቷ ባይሆን 8 ከ10 ወይም 9 እናድርግላቸው በቃ 9 ከ10። የዚች ልጅ ልብስ ወድጄዋለሁ። ደግሞ አዋርዱንም ወስደዋለች። ግን በቃ ጎልደን ነገር ፍቅር አለብኝ ቻሉኝ። እንግዲህ ይህንንም ልብስ 10 ከ10 ሰጥቼዋለሁ። ምንም አልልም። ያምራል። አይታችሁ ፈረዱ። በጣም ነው የሚያምረው። የነ ኪሩ ደግሞ የህይወት 2 ገጽታ ብለዋል። ግን አልወደድኩትም። አላሻችሁም አልወደድኩትም። ያን ያህል ሌላ ከዚህ የተሻለ መልበስ ይችሉ ነበረ። እኔ እንጃ አልወደድኩትም። ብቻ ግን 6 ከ10። የእነዚህኞቹ ቲክቶከር ደግሞ ፒንክ አበባው ምናምን የሆነ ኮተት በዛበትና ምንም አንልም። 6 ከ10 በቃ 6 ከ10። የጆሲ ደግሞ በምክንያት እንደዚህ እንደለበሰ ተናግሯል። ሁላችንም እናውቃለን። ግን በወንድ ላይ ቀይ ስለማያምር 8 ከ10 ሰጥተነዋል። ያው ሴት ነኝ ስላሰበኝ 8 ከ10 ልስጠው። የናሆም ደግሞ ያምራል። ጀስት ከላይ የጨመረው ትከሻው ያለው ነገር ምናምን ያምራል። ለወንድ 10 ከ10 ያምራል። ናይስ ነው።
የእነዚህ ደግሞ የሆነ ቀለል ብሏል ግን ያምራል፣ ይስባል ነገር ግራ የሚያጋባ አይነት ልብስ ነው። 9.5 ወይ 9 በቃ 9.5 ግን ያምራል። የሚስ ልዩ ደግሞ ያው በቃ አሪፍ ነው። የአራት ልብስ አይነትም ይመስላል ትንሽ ደግሞ ከዛም ወጣ ብለዋል ምናምን አሪፍ ነው። 9/10 የኢቫንን አለባበስ ምንም አንልም እንግዲህ ሁሉም ሰውን የወረደባት ስለዚህ በቃታል። ምንም የምንለው ነገር የለኝም። ግን ትንሽ ካስደሰተችኝ ነገር ውስጥ ሃይማኖትሽ ምንድነው ስትባል አልናገርም ማለት ነው። ምክንያቱም አንድ ሃይማኖት ብትናገር ያንን ሃይማኖት ነው የምታስወቅሰው። ስለዚህ በራሷ ጥፋት ለምን ሃይማኖት ታስወቅሳለች? ጥሩ ነው ያደረገችው ባይ ነኝ። የዛሬ ቪዲዮ ይሄን ይመስል ነበር። ወዳችኋለሁ ባይ። ሬት ሳረግ የተሳሳትኩት ካለ እናንተ ደግሞ ያምራል ያላችሁት ካለ እናንተ ንገሩኝ። ወዳችኋለሁ ባይ። ሰብስክራይብ ማድረግ እንዳይረሳ።